ጋብዘኝ ራት ጋብዘኝ ምናምን እያለች ብዙ ጊዜ ትጠይቀኛለች እና እስኪ ለምን አልጋብዛትም ብዬ ዛሬ የራት ግብዣ አቅርቤላታለሁኝ እና ቀን ስነግራት ማለት ነው ቤተሰቦቼ እንዴት ደስተኛ እንደሆነች ልነግራችሁ አልችልም። እና በጣም ደስተኛ ነበረች። በጣም ደስ ብሏታል ከምላችሁ በላይ በቃ ምን ልበላችሁ እንባ ማነቃት አይነት ነገር ማለት ነው። እና እኔ ግን ቤተሰቦቼ የራት ግብዣ ሲባል በሌላ ነገር እንዳትወዱት። ያው ራት ብንገባበትም እኔም ወደ ሩሜ እሷም ወደ ሩሟ ነው የምትገባው። እሺ ሌላ ነገር የለም። ያው እስኪ እኔም ጉዷሌ ብዬ በቃ ቀጠርኳት ማለት ነው። ቀጠርኳት እንግዲህ ዛሬ ትመጣለች። የራት ግብዣ እናደርግላታለን። እስኪ ስትመጣ ያሉትን ነገሮች አብረን እናያለን። ግን ጉዷሌ ብዬ ደግሞ እኔ ጉድ እንዳልሰራም እየፈራው ነው። ለምን ያው ሰውም አይደለም ጥንቃቄ የሚባል ነገር ያስፈልጋል። እና ያው ለጥንቃቄው ደግሞ እንግዲህ ለራሴም ደጋግሜ ነግሬው ለህሊናዬም ለጭንቅላቴም ብዙ ነገሮችን ነግሬው አማክሬው ይሄ ነው ብዬው ነው ወደ እናንተ የመጣሁት ማለት ነው። እና ስለዚህ እስኪ ዛሬ ጉዷሌ ብዬ ጠርቻታለሁ ራት ግብዣ። ከዛ ራት እንገባበዛለን፣ አብረን እሳት እናንዳለን። ቆንጆ ታይም ነው አብረን የምናሳልፈው ማለት ነው ቤተሰቦች። እና ትንሽ ልብ ያስፈራል፣ ያስደነግጣል። ልቤ እየፈራ ነው፣ እየደነገጠ ነው ምናምን። እና ራት ግብዣ ሲባል ያው ሁሉም ሰው የሚያውቀው ሌላ ነገር አድርጎ ነው ያስበውና የእሷ ማመለካከት ምን ይሁን ማውቀው ታሪክ የለም ባይዘውና ያንንም ማወቅ ስለምፈልግ ዛሬ ቆንጆ የራት ግብዣ ይኖረናል ማለት ነው። እና የሆነ ለአውራህ የምፈልገው ነገር አለ በዚሁ አጋጣሚ ብላኛለች። እና ምን ልታወራኝ እንደፈለገችም ምን ልትጠይቀኝ እንደፈለገችም እያንዳንዱን ነገሮች አብረን ነው የምናየው ማለት ነው። ያው በመምጣቴ እዚህ ደስ ብሎኛል። አንዳንድ ጊዜ በጣም በቃ ላይፍ የሚከብዳችሁ ታይም አለ፣ ብዙ ነገሮች ይደራረቡባችሁና ማለት ነው። እና እንደዚህ አይነት ደግሞ ቆንጆ ቫይቦችንም ማሳለፍ ጥሩ ነው። እና እስኪ ትንሽ ደቂቃ እንታገሳት። የኛ አስመሳይ ማለት ነው። እና መግቢያው በደንብ አድርጋችሁ ስሙት ማለት ነው። ከዚህ የበለጠ ዝሙትን ምን ልታስተላልፍ ነው? አንተ እኮ ዩቱብ ራሱ የሚጠላው የማይወደው ነገር እኮ እየሰራህ ነው ያለኸው ማለት ነው። እርግጠኛ ነኝ ያው ዩቱቤን ይቃጠልብኛል፣ ዩቱቤን ይዘጋብኛል ብለህ ፈርተህ ነው እንጂ እንደዛ ሌላም ነገር ስታደርጉ አልጋ ላይ ይዘሃት እንደምትመጣ እርግጠኛ ነኝ ማለት ነው። ምክንያቱም ከምታረገው ነገር ማለት ነው። እሺ እኛ ምን አንገምት ማለት ነው። በዚህ ናክል እየተቀራረባችሁ፣ በዚህ ናክል እየተላላሳችሁ ይሄንን ሁሉ ድርጊት እየሰራችሁ ሰው ምን ብሎ ሊያስፈልጋህ ነበር? ዋው እንደው አብርሽ በጣም ጥሩ መልካም ሰው፣ የተቸገረን ሲረዳ፣ ሚዲያ ላይ የነበሩ ሰዎች ውሃ ሲያጠጣ ሲያበላቸው ነው ያየ ነው አይደል? ይሄንን ነው አይደል መገመት ያለብን። ማንን ነው የምታታልለው ማለት ነው? ጨምላቃ መጀመሪያ በራስህ ሳይሆን በፈጣሪህን ዘንድ እንድትጠየቅበት ማወቅ አለብህ ማለት ነው። ሰው ሸወትከው አልሸወትከው ምንም የሚመጣ ነገር የለም። አንተ ባትቀምስ ኖሮ ማለት ነው ከዚች ልጅ የሆነ ነገር ባታረግ ኖሮ የሆነ ነገር ባይኖርህ ኖሮ በዚህ ልክ አትላላስም፣ በዚህ ልክ ስትስምህ እንዴ አፍ ላፋችሁ እየተገናኛችሁ ማለት ነው። ሰው ምንም ነገር አትፈጥሩ፣ ኖርማል ነገር ነው እራት ብለህ የምታወራው ማለት ነው። እንደው አታፍርም አንተ? ሼም የሚባል ነገር አታውቅም? ሌላ ሲቅር እንኳን እንደው ሚዲያ ላይ ምንም ሰውን ከምንም ቆሻሻ አድርገህ አትቁጠር። ግን አባትህ ሲያዩ ምን አይነት ስሜት ይሰማዋል ብለህ አታስብም? እናትህ እህቶችህ ሲያዩት ማለት ነው። አንተ ዶላር እኮ ጠፊ ናት፣ ንብረት እኮ ጠፊ ነው ማለት ነው። በመጀመሪያ ደረጃ ፈጣሪህን ወቅ፣ ለፈጣሪህን ፍራ ማለት ነው። ምክንያቱም እዚህ ጋር ሰውን እያናደዳለሁ ሰው እኔን ሰድቦኛል ሳይሆን ፈጣሪ ነገ በምን አይነት ስራዬ ነው የሚጠይቀኝ? እቺስ ልጅ ሴት ልጅ ናት፣ በእኔ የመጣ ይሄን ነገር የወደፊት ህይወቷ ይበላሻል ወይ ብለህ አስብ። ምክንያቱም አንተ ጭንቅላትህ ደፍነዋል ማለት ነው። ሴት ልጅ እናትህን ብታከብር በሴት ህይወት ላይ እንደዚህ አትጫወትም ማለት ነው። ሌላ ነገር እንዲያናስብ በደንብ አድርገን ነው የምናስበው። ከዚህም የበለጠ ነው የምናስበው። ምን እየተላላጣችሁ እየተላላሳችሁ ማለት ነው። ምን ላናስፈልጋችሁ ነበር? ወይኔ አብርሽዬ እንደው ስታሳዝን ማለት ነው። ይሄን ሁሉ ዝግጅት ያዘጋጀኸው ማለት ነው አንድ ምስኪን እየተራበ እያበላህ ነበር አይደል? ወይ የኛ ህፃን ልጅ ማለት ነው። ማንን ነበር ውሃ ስታጠጣ ነበርከው? ኧረ እባክህ እንደው ደከመህ አይደል? በቃ ቤተሰብ ሁሉም እዘኑለት። ለምን ቢሆን እሱ ዝሙት እያስተላለፈ አይደለም።
የተቸገረን እያበላ ነበር፣ እያጠጣ ነበረ ማለት ነው። እዛ በሄደበት መዝናኛ ማለት ነው ብዙ የተቸገሩ ወገኖቻችን ሰብስቦ ማለት ነው በራሱ ብር ነበረ። በቃ እኛ የምንረዳው ነገር አብርሽ ሰርቆ ወይም ዋሽቶ ሳይሆን በራሱ ብር ነው እንደረዳቸው ነገር ነው የምንቆጥረው ማለት ነው። ቆሻሻ በዚህ ስራህን ደግሞ ማን ማይገምታለ አይደለም። እኛ አንተን የምናቅህ አንተን የምንከታተልህ ቪዲዮህን የምናይ እኛ የማያየው ራሱ አንተ ሌላ ገደል ውስጥና ገደል ዝሙት ውስጥ እንዳለ ሁሉም ያውቃል ማለት ነው። በዚሁ አጋጣሚ ማለት ነው በሽታ ተሸክመህ እንዳትመጣ እወቅ። ይህ ሁሉ የሰራህበት በበሽታ እንዳትጨርሰው ማለት ነው። የሆነ ነገር ተሸክመህ እንዳትመጣ ማለት ነው። አሳፋሪ ስራ እንደምትሰራ አታውቅም እንዴ? ምኑ ነው እኛ ማንጠረጥረው ማለት ነው? ምን ለማለት ፈልገህ ነው? አነጋገሩ እዩት። በጣም ፈርቻለሁ። ለምንድን ነው የምትፈራው? የኛ ጎበዝ የኛ አንበሳ ምን አስፈራ? ለምንድን ነው የምትፈራው ማለት ነው? ወደ ፈቅደህ ለምታረገው ነገር ወደህ ለገባህበት ነገር ምን ያስፈራሃል? ራስህንስ እንዴት መቆጣጠር አለብህ? ተው እንጂ ከራስህ ተመካክረህ ነው አይደል የመጣኸው? አቤት የኛ አንበሳ ጎበዝ፣ ምንም ነገር አሰራም አይደል? እንዴት ነው አልሰራኸው? እባክህ እንደዚህ እያማለለችህ እንደዚህ አብራችሁ እየጠጣችሁ አገሰሰሞች ማለት ነው። ሲቀጥል በእናንተ በሁለታችሁ ማለት ነው ምንም ፋይዳ የሌለው ቪዲዮ እኔ እውነት ለመናገር ቲክቶክ ላይ ነው ያገኘሁት ማለት ነው። ይሄንን ቪዲዮ ማለት ነው ቤቱም ጭራሽ አልሄድኩም ማለት ነው። በዚህ አጋጣሚ ሙስሊም የሚሆናችሁ ክርስቲያን የሚሆናችሁ ልጆች ማለት ነው እቤቱ አትሂዱ። እንደዚህ ዝሙትና ቆሻሻ የወረደ ስራ አትዩ እባካችሁ ማለት ነው። እውነቴ ነው ሙላችሁ። እነሱ ሰክረዋል፣ አብደዋል። የሚያወሩት ራሱ አያውቁም እኮ ከምሬ ነው ሙላችሁ እኮ። አንድ ሰው ራሱ ወዶ ፈቅዶ ላረገው ነገር እንዴት ፍራቻ ይዘዋል? እንዴት ሊፈራ ይችላል? ባያምንበት ይሄን እኮ ቢፈራ በህይወቴ ውስጥ የሆነ ነገር ይገጥመኛል እና ከፈጣሪ ዛለ ቀለበት ሳይኖረኝ የሆነ ነገር ሳናርግ ደግሞ የሆነ በመሀላችን የሚፈጠር ነገር አለ ከተባለ ይራቃል እንጂ ይሸሻል እንጂ ሰው ራሱ ዝግጅት አዘጋጅቶ ራሱ ራት አዘጋጅቶ እንዴት ነው ልቡ የሚፈራ ማለት ነው? ማንን ለመሸወድ? እኛ እኮ ህፃን ልጅ አይደለንም። አንተ ነህ እንጂ ህፃን የምትሆነው ማለት ነው። ትላንትና የተወለደ ልጅ ይሻልሃል ካንተ ማለት ነው። እውነት ልጅህ ይሻልሃል ማለት ነው። በዚህ ናክል መውረድ ቅሌታ ማለት ነው። አይደብርም? ግን አንተ ቆይ አፍህ ስታወራ እንኳን እንዲህ ካፍህ የሚወጣ ነገር እንደው አይዘገንንህም ወይስ? ቪዲዮ ሳታየው ነው ሼር የሚያደርግልህ ካሜራማን ማለት ነው። የስራህን ይስጥህ ካሜራማን ማለት ነው። በነገራችን ላይ አብርሽ የሚተፋው አያውቅም ከበፊትም ጀምሮ ማለት ነው። እኔ በጣም ነው የገረመኝ ማለት ነው። የገረመኝ ነገር ቢኖር ራስ ሲባል ሌላ ትርጉም አለው። ታዲያ ሌላ ትርጉም ባይኖረው አንተ ምን አስባለ? እቺ ምንድናት? ምንህ ናት ራት የምትጋብዛት ማለት ነው? ምንህ ናት ከእሷ ጋር አብራችሁ እንደዚህ ራቆቷውና እርቃናውና አብረህ እራት የምትበላው የምትጋብዛት ማለት ነው? ምን ስለሆነች? የሰማንያ ሚስትህ ናት? ምንህ ናት? ወይስ ጓደኛህ ናት ማለት ነው? ኧረ ዝሙትን እንደው ዝሙትን ይቅርብህ። አውዝ ብላ ምን ሸይጣን ረጂ ማረካፊን ጫዩጣ ያንተ ዝሙት ማለት ነው። እውነት አንተ በሰራህ ወንጀል ራሱ ሰውን ስንትን ሰውን ወንጀል አስገብተሃል ማለት ነው። የስራህን ይስጥህ። እውነት እንደው ምን አይነት ልጅ ነህ? በሴት ልጅ እንኳን በሴት ማህፀን እንዳልተወለደ ነገር ነው እኮ ሲያስጠላ። እውነት ዘገነንከኝ። አሁንማ እንዴት እንዳስጠላኸኝ እንዴት እንደደበርከኝ። አውዝ ብላሂ ምን ሸይጣን ረጂ። ሰው እንደዚህ ትልቅ ደረጃ ይደርሳል የሚባል ሰው በአንዴ እንደዚህ ዝቅ ይላል ማለት ነው። አላህ እንደውም ከዚህ የበለጠ ዝቅ ያድርግህ። እሺ